ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። በሚያንማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ሕይወታቸው ሲያልፍ የነፍስ አድን ጥረቶችም ቀጥለዋል ተብሏል። እናንተም ሙሉን የምትሰሙት ይሆናል። በሌላ መረጃ ኢላን መስክ በጠቅላይ ፍርድ ቤት ምርጫ ለሚሳተፉ የ1 ሚሊዮን ዶላር ስጦታ እየሰጠ ነውም ተብሏል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ስትቸሩን እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብሮነታችሁ አይለየን። በሚያንማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ሕይወታቸው ሲያልፍ የነፍስ አድን ጥረቶችም ቀጥለዋል ነው የተባለው። በሚያንማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውንም ለቢቢሲ ተናግረዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነውን የሀገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነትም ቀይሯል ነው የተባለው። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋትን ፈጥሯል ነው የተባለው። እንደ አውሮፓውያን አቆጣጠር በ2021 ስልጣኑን የተቆጣጠረው የሚያንማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለ4 ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የሀገሪቱ ክፍልን መቆጣጠርም አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀምም እየተገደዱ ነው። እዚህም በሰፊው በተጋሩ ቪዲዮዎች ላይ ሁለት ሰዎች በኮንክሪት መካከል ተይዛ ያለችን ሴት ለማውጣት ፍርስራሹን ለማንሳት ሲሞክሩም ይታያሉ። ሰዎች ከፍርስራሹ ስር ሆነው እርዳታ ለማግኘት እየጮሁ መሆኑንም ቢቢሲ የአካባቢውን ነዋሪዎች ባነጋገረበት ወቅትም ለመረዳትም ችሏል። በመንደሌይ ከሚገኝ ባለ 12 ፎቅ የመኖሪያ ህንጻ ፍርስራሽ ስር ከ30 ሰዓታት በኋላ የነፍስ አድን ሰራተኞች አንዲት ሴት በህይወት ማውጣትን ቢችሉም ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉም ነው የተናገረው። በአቅራቢያው ባለ ከተማ ውስጥ የ12 ቅድመ ትምህርት ተማሪዎችንና የአንድ አስተማሪን አስከሬን ከመዋለ ህጻናት ፍርስራሽ ስር ባለስልጣናትም አግኝተዋል ነው የተባለው። በያንጎን በናይል ፒዩ ታው እና በማንዳላይ መካከል ያለው ዋናው መንገድ ላይ የተከሰተው ጉዳት ከፍተኛ የትራንስፖርት መስተጓጎል አስከትሏል ሲሉም የመንግስታቱ ድርጅት የሰብአዊ አገልግሎት ድርጅት ኦቻም ገልጸዋል። በተጨማሪም የአስፈላጊ የመድኃኒትና የጤና ባለሙያዎችን ጨምሮ የሕክምና አቅርቦቶች እጥረት እንደነበሩም ነው የተመላከተው። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውንም ቀጥለዋል። ሰዎችን ማዳን የምንችለውን የምናደርገው ድምጻቸውን ስንሰማ ብቻ ነውም ሲሉም ነው አንዱ ያስረዱት። ቅዳሜ ዕለት በመንዴሌይ ኪያኦክሴ አውራጃ በሲንስካይ ከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥቷልም ተብሏል። ከእነዚህ ውስጥ 6ቱ የነፍስ አድን ቡድኖችን በደረሱበት ጊዜ ህይወታቸውም አልፎ ነበር ነው የተባለው። ከተጎጂዎች መካከልም ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞችም ይገኙበታል ነው የተባለው። የመሳሪያ እጥረት የነፍስ አድን ስራው በእጅጉ ጎትቶታል ሲልም አንድ የነፍስ አድን ሰራተኛም ለቢቢሲ መናገሩንም ተመልክተናል። ባለን መሳሪያ እየሰራን ነው። በፈረረሱ ትምህርት ቤቶች ስር የምትገኝ ልጅ ለማውጣትም ለሰዓታትም ጥረት አድርገናልም ብሏል። በመንደሌይ የሚገኝ ሌላ የነፍስ አድን ሰራተኛ በያንጎን ለሚገኘው የቢቢሲ ጋዜጠኛ እንደተናገረው ከሆነ የኮሚኒኬሽን መስመር በማይሰራበት ደረጃ ላይም ደርሷልም ብሏል። ዋናው ነገር የኢንተርኔትና የስልክ መስመሮች ስለሌለን እርስ በርስ ለመገናኘትን በጣም ከብዶናልም ሲል ተደምጧል። የነፍስ አድን ቡድን ደርሷል፣ ነገር ግን የት እንደሚሄድ አናውቅም፣ ምክንያቱም የስልክ መስመሮች ተዘግተዋልም ነው ያለው። አንድ የመንደሌይ ነዋሪ በተመሰቃቀለ ሁኔታ ውስጥም ቢሆን ሰዎች የተሻላቸውን እየሰሩ መሆናቸውንም ነው የተናገረው። በነፍስ አድን ስራው ላይ ቅንጅት የለም፣ የሚመራቸውም ሆነ ምንም ማድረግ እንዳለባቸው የሚነግራቸውም የለም። የአካባቢው ነዋሪዎች ራሳቸው መተባበር ነበረባቸው። በፍርስራሹ ውስጥም አስከሬን ካገኙ ወዴት እንደሚልኩ እንኳን አያውቁም። ሆስፒታሎች ጉዳት በደረሰባቸው ሰዎች ተጨናንቀው ከአቅማቸው በላይም ይሆኖባቸዋልም ሲሉም ነዋሪው ተናግረዋል። ጁንታው የመሬት መንቀጥቀጡ ዋና ማዕከል በሆነችው በማንዳላይ ክልል የተጎዱ ህጻናቶችን ቁጥር ከ1500 በላይ ማድረሷል ነው የተባለው። የመብራት መቆራረጥ ሁኔታውን አባብሶታል። እንደ ባለስልጣናት ገለጻ መብራቱን ለማስተካከልም ቀናቶችም ሊወስዱ ይችላሉ ነው የተባለው።
በመሬት መንቀጥቀጡ ወቅት ማኮብኮቢያዎቹ ስለተበላሹ የማንዳላይ አየር ማረፊያ አገልግሎት አይሰጥም። ወታደራዊ ካውንስሉ እንደገለጸው አየር ማረፊያውን ወደ ስራ ለማስገባት እንደሚሰራና ጊዜያዊ ሆስፒታል፣ የሕክምና እርዳታ ካምፕና መጠለያም ተቋቁሟል ነው ያለው። ከማንዳላይ ከ25 ኪሎ ሜትር በሚርቀው በሳጋንግ ክልሎችን የሚያገኙት ሁለቱ አሮጌ ድልድዮች ሙሉ በሙሉ ሲፈርሱ አዲሱ ድልድይ በመሰንጠቁ የነፍስ አድን ቡድኖች ተደራሽነታቸውንም አስተጓጉሏል ነው የተባለው። በአሁኑ ሰዓት ለነፍስ አድን ስራ እንኳን በቂ ሰዎች የሉም። ሬሳ ማንሳት አልቻልንም። በጣም ብዙ ሰዎች በፍርስራሾች ስር ይገኛሉ። ሁሉንም ድልድዮች መሻገር ስለማንችል ሁላችንም በፍርስራሹ ተይዘናል። እባካችሁ የአደጋ ጊዜ ሰራተኞች ይምጡና ይታደጉ ሲሉም የአካባቢው ነዋሪም ለቢቢሲ ተናግረዋል። አክለውም በቅርቡ የተቆረቆረው ዋና ከተማውና የወታደራዊ ጁንታ ዋና መስሪያ ቤት የሆነበት ናይቲ ታው በድህረ መንቀጥቀጥ እና በትንሽ ንዝረት ተመቷል። ከተማዋም ከፍተኛ ጉዳት የደረሰበት ሲሆን ከፍተኛ ቁጥር ያላቸው ሰዎች ሕይወት ከማለፍም በላይ በርካታ ሕንፃዎችም ፈርሰዋል፣ የተዘጉ መንገዶችም አሉ ሲልም ነው ያተተው። በሌላ መረጃ ኢላን መስክ በጠቅላይ ፍርድ ቤት ምርጫ ለሚሳተፉ የ1 ሚሊዮን ዶላር ስጦታ እየሰጠ ነው ተባለ። ቢሊዮነሩ ኢላን መስክ ዊስኮንሲን በተባለው ግዛት ለሚገኙ መራጮች የ1 ሚሊዮን ዶላር ቼክ እየሰጡ መሆኑን ነው የተሰማው። መስክ ካለፈው ሳምንት ጀምሮ ነው የ1 ሚሊዮን ዶላር ሽልማት መስጠት መጀመሩን የሚያስታወቀው። በዊስኮንሲን እጅግ የሚጠበቀው የጠቅላይ ፍርድ ቤት ምርጫ ማክሰኞ ይካሄዳል ተብሎ ይጠበቃል። ዲሞክራቱ የዊስኮንሲን ጠቅላይ አቃቢ ሕግ ጆሽ ካውል ሽልማቱ ድምጽ ለማግኘት ሲባል ስጦታ መስጠት ክልክል ነው የሚለውን ሕግ የሚጥስ ነው በማለትም ክስ አቅርበዋል። በምርጫው ምክንያት የግዛቷ ጠቅላይ ፍርድ ቤት ወደ ሪፐብሊካን ሊያዘነብልም ይችላልም የተባለው። ይህ ደግሞ ለትራምፕና አስተዳደራቸው መልካም ዜና ነው። እሁድ በምርጫ ቅስቀሳ ወቅት ንግግር ሲያሰማ የነበረው ኢላን መስክ እኛ የምንፈልገው ዳኞች የዳኝነት ስራ እንዲሰሩ ብቻ ነው ብሎ ለሁለት ሰዎች ለእያንዳንዳቸው የ1 ሚሊዮን ዶላር ሽልማትም ሰጥቷል። ሽልማቱ የሚደርሳቸው ሰዎች አክቲቪስት የሆኑ ዳኞችን ለማስቆም የህዝብ ድምጽ ላይም ፊርማቸውን ያሳረፉ ሰዎችም ናቸው ተብሏል። ካውል የኢላን መስክ ድርጊት ድምጽ ለመግዛት የሚደረግ ህጋዊ ያልሆነ ተግባር ነውም ሲሉም ከሰዋል። የመስክ ጠበቃዎች ደግሞ ካውል የመስክን ፖለቲካዊ ንግግር ለማገድ ሙከራ እያደረጉ ነውም፣ ይህ ደግሞ የህገ መንግስቱን የመጀመሪያውን አንቀጽ የሚጥስ ነውም ሲሉም ተከራክረዋል። የመስክ ጠበቃዎች አክለውም ስጦታው አክቲቪስት የሆኑ ዳኞችን ለማስቆም የሚደረግ እንቅስቃሴ ነው እንጂ ለዚህ ምረጡ አሊያም አትምረጡ የሚልም አይደለምም ነው ያሉት። ካውል ሁለት ዝቅተኛ ደረጃ ላይ ያሉ ፍርድ ቤቶች ለኢላን መስክ ማድላታቸውን ካወቁ በኋላ የግዛቷ ጠቅላይ ፍርድ ቤት ክሳቸውን እንዲሰማ ቢጠይቁም ጥያቄያቸው ተቀባይነት አላገኘም ነው የተባለው። መስክና ፕሬዚዳንት ዶናልድ ትራምፕ ወግ አጥባቂው ዳኛ ብራድ ሻይን በእጩነትም አቅርበዋል። ዳኛቸው ደግሞ ሊበራሏ ዳኛ ሲዛን ክራውፎርድም ናት ተብሏል። የአንድ ግዛት የጠቅላይ ፍርድ ቤት ምርጫ እንዲህ መነጋገሪያ የሆነው ዶናልድ ትራምፕ ለሶስተኛ ጊዜ ለመምረጥ ራሳቸውን እያመቻቹ ስለሆነ ነው የሚሉ ማስተያየቶች ይሰማሉ። መስክ እጣ ለደረሳቸው ሰዎች በነፍስ ወከፍ 1 ሚሊዮን ዶላር ከመስጠቱ በላይ ለወግ አጥባቂያቸው ዳኛ የምርጫ ቅስቀሳ ቡድን 14 ሚሊዮን ዶላርም ድጋፍ አድርገዋልም ነው የተባለው። ኢላን መስክ ለድምጽ ሰጪዎች የገንዘብ ሽልማት ሲያደርግ ይህ የመጀመሪያም አይደለም ተብሏል። ባለፈው ዓመት በጣም ወሳኝ በሚባሉ ግዛቶች ለሚገኙ መራጮች የህገ መንግስቱን የመጀመሪያውን አንቀጽ እንደሚደግፉ በፈረመ ማረጋገጣቸውን በነፍስ ወከፍ 1 ሚሊዮን ዶላር መስጠቱ አይዘነጋም። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭተዋልም ነው የተባለው። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውንም ነው የተናገሩት። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶም ታሪፍ ለመጣልም ነው የዛቱት። በዩክሬን ያለውን ደም አፋሳሽ ለማስቆም እኔ እና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚመጣ ነዳጅ ላይ ታሪፍ እጥላለሁም ነው ያሉት።
ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡም የሚያሳይ ነውም ነው የተባለው። ዋይት ሀውስ የፕሬዝዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠትም ተቆጥቧል፣ ግን ምክንያቱ አልተጠቀሰም። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚልም ትችትም እያሰሙ ይገኛሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት አሰጥ እገባ ውስጥ ገብተው እንደነበርም ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝዳንትም ስም ያወደሱም ተሰምተዋል ነው የተባለው። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስ እና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያው የሚመጣው ምላሽ ምን ሊሆን ይችላል የሚለውም ይጠበቃል። ምንም እንኳን ትራምፕ ፕሬዝዳንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዘለንስኪን ተአማኒነት በመውቀሳቸው መናደዳቸውንም ነው የተናገሩት። ትራምፕ ስለ ፑቲን ሲያወሩ በመበሳጨታቸውን ክሬምሊን እንደሚያውቅ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸውም ተናግረዋል። አክለውም እሱ ትክክለኛውን ነገር ካደረገ ብስጭቱ ብን ብሎ ይጠፋልም ነው ያሉት። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉም ዝተዋል። ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍም እንደሚጥሉም ነው ያሳወቁት። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድም ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነውም የሚፈልገውም ብለዋል። ታሳይም ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩም ነው የተነገረው። የአሜሪካው ፕሬዝዳንት ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ ምንም እንኳን ህገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዝዳንትነት የመወዳደር እቅድ እንዳላቸውም ጠቁመዋል። በጣም ብዙ ሰዎች እንዳደረገውም ይፈልጋሉ። ያው እንግዲህ ገና ብዙ ርቀት መጓዝ ይጠበቅብኛልም ብለዋል። በሌላ በኩል ኢራን የኒውክለር ስምምነት ካልተፈራረመች ቦምብ እንደሚጥሉባትም ነው የዛቱት። ትራምፕ ለኢራን አገዛዝ በላኩት ደብዳቤ ድርድር ያስፈልጋል ሲሉ መጠየቃቸውም ይታወሳል። የኢራኑ ፕሬዝዳንት ማሱድ ፔጀስኪያን እሁድ በሰጡት አስተያየት ከዋሽንግተን ጋር ቀጥተኛ ድርድር ውስጥ ባይገቡም በሶስተኛ ወገን ውይይት ማድረግ እንደሚችሉም ነው የተናገሩት። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድነው የዘገባ ጥንቅራችን እስካሁን ያተከታተላችሁትን ይመስል ነበር። ቀጣይ በሌላ ዘገባ እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ ያልኩኝ እኔ ተሰናበት። ሰላም በያለንበት ለሁላችን።